ሰላም እንዴት ናችሁ? ቤተልሔም ነኝ። ለማታውቁኝ ከዚህ በፊት የኪሮሽ ባለሙያ ነኝ። ይህንንም የኪሮሽ ባለሙያ ለመሆን የበቃሁትም ሌላ የትም ቦታ ተመሬ ሳይሆን ራሴን በራሴ እዚሁ ዩቲዩብ ላይ አስተምሬ ነው። ከዚህ በፊትም ሙሉ ክሮሼት ሚል ብራንድ ኦን አድርጋለሁ። አሁን ደግሞ ክርክራፍት በሚል የራሴ ዩቲዩብ ቻናል መጥቻለሁ። ታዲያ የኪሮሽ ሙያ ምን ማለት ነው ሚል ጥያቄ ከተነሳባችሁ ክርና ኪሮሽን በመጠቀም የሚሰሩ ልብሶችን እንዲሁም ደግሞ ማንኛውንም አይነት ፕሮዳክቶች አሻንጉሊቶች ሊሆኑ ይችላሉ፣ ጫማዎች ሊሆኑ ይችላሉ። ክርና ኪሮሽን ተጠቅመን ከሰራናቸው የኪሮሽ ሙያ ልንለው እንችላለን ማለት ነው። የኪሮሽ ሙያ በዋነኝነት ኪሮሽን መሰረት አድርጎ የሚሰራ ስራ ነው። ስለዚህም ደግሞ ስለ ታሪካዊ አመጣጡም ስለ ኪሮሽም በሌላ ቪዲዮ የምሰራላችሁ ይሆናል። አሁን እኔና እናንተን እዚህ ጋር ያገናኘን የኪሮሽ ስልጠና ሊሰጣችሁ ስለሆነ ነው። ይህም የኪሮሽ ስልጠና 100% በነፃ በዚሁ በዩቲዩብ የሚሰጥ ስልጠና ነው። ይህ ስልጠና ለማን ነው ካላችሁኝ ደግሞ ማንኛውም ሰው ኪሮሽን ከዜሮ ጀምሮ መማር ለሚፈልግ ሰው የሚሆን ስልጠና ነው ማለት ነው። በዚህ ስልጠናም ታዲያ ቤዚክስ የምንላቸውን የክሮሼት መሰረታዊ ፋውንዴሽንስ የምንላቸውን ስቲቾች ጨምሮ ቤዚክ ስኪልስ የምናይበት ቱቶሪያል ሴሽን የሚሆን ይሆናል። ማንኛውም ሰው ከዚህ በፊት ኪሮሽ ሰርቶ ማያውቅ ሰው ይሄንን ስልጠና ጨርሶ ሲወጣ አትሊስት ቤዚክ የሆኑ ነገሮችን መስራት ይችላል ማለት ነው። ይህ ስልጠናም ለ2 ወር ነው የሚቆየው። ይህ ማለት ከ2 ወር በኋላ የዩቲዩብ ቻናል አይቀጥልም ማለት ሳይሆን ይህንን ቱቶሪያል ወይም ደግሞ ቤዚክ ቢጊነር ቱቶሪያሉን ከጨረስን በኋላ የተለያዩ ፕሮጀክቶችን እየሰራን ቱቶሪያሎችን የምናይ ይሆናል ማለት ነው። ይህንን የዩቲዩብ ቻናል ለምን ጀመርሽ ብላችሁ ከጠየቃችሁኝ ደግሞ እንደነገርኳችሁ እኔ ራሴን ያስተማርኩትኝ በራሴ ዩቲዩብ ላይ ነው እና ዩቲዩብ ላይ ስፈልግ ወይም ደግሞ ያኔ የነበሩትን አማራጮች ሳይ በብዛት ቴይለር ተደርገው የተሰሩት ለውጭ ሀገር ኮንቴንቶች ነው። የውጭ ሀገር ኮንቴንቶች ነው ያሉት እና የሀገር ውስጥ ኮንቴንቶች ቢኖሩም በብዛት ኢትዮጵያ ውስጥ የተለመዱትኝ አይነት እነ ዳንቴል፣ የትሪ፣ የመሶብ አይነት ቱቶሪያሎች አሉ። በእርግጥ እኔ የራሴን ብራንድ ኦን ማድረግ እፈልግ ስለነበረ የምፈልጋቸውን ነገሮች በጊዜው አላገኘሁም ነበረ። ባገኝም ደግሞ በኢትዮጵያ ኮንቴክስት ቴይለር ተደርገው የተሰሩ ኮንተንቶች ስላላገኘው ከብዙ ስህተቶች ነው ራሴን በራሴ አስተምሬ ያንን ብራንድ ክሬት ማድረግ የቻልኩት ማለት ነው። ታዲያ እናንተ የኪሮሽ ሙያን ለምን ትማራላችሁ? ወይም ደግሞ የኪሮሽ ሙያ ምን ምን ጥቅሞች አሉት የሚለውን እናያለን። አንደኛ ኪሮሽ ሲባል ብዙ ሰው ጭንቅላት ውስጥ የሚመጣው የመሶብ ልክ እናቶቻችን ድሮ ይሰሩት የነበረው ጣል ጣል ፀሐይ ግባት ምናምን የሚባሉ የሶፋ ላይ ጣልጣል የሚደረጉ ቲቪዎች የሚሸፍኑ ምናምን ፕሮዳክቶች ናቸው ጭንቅላታችሁ ላይ የሚመጣባችሁ። ነገር ግን ክሮሼት ከሆም ዲኮርነት በተጨማሪ ልብስ ሆኖ መለበስ ይችላል ማለት ነው። በዚህም ታዲያ የተለያዩ አይነት ፋሽን ዌረብሎችን መስራት እንችላለን፣ ልብሶችን። ከዛ በተጨማሪም ደግሞ አሻንጉሊቶችንም መስራት ይቻላል ማለት ነው። ከልብሶች በተጨማሪ ደግሞ ጫማዎችንም መስራት ይቻላል በዚህ ሙያ ተጠቅሞ። እና ደግሞ ቀደም እንዳልኳችሁ ልክ እናቶቻችን ድሮ ቤቶችን እንደሚያስጌጡበት የቤት ጌጣጌጦችን መስራት ይቻላል ማለት ነው በዚህ በኪሮሽ ስራ ተጠቅመን። ሁለተኛው ክሮሼት እንደ ተጨማሪ ገቢ ማግኛ ምንጭ ልንጠቀመው እንችላለን። በዚህ ዘመን አንድ ስራ ብቻ መቼም አይሰራም። እኔም ተማሪ እያለሁኝ ነው ይሄን የኪሮሽ ሙያ የተማርኩትኝ። ከቤት ከሚላክልኝ በተጨማሪ እንደ ሳይድ ሀስል ተጨማሪ የሆኑ ገንዘቦችን አገኝበት ነበረ። እንደ ተጨማሪ ገቢ መሆን ይችላል ማለት ነው። ሶስተኛው ደግሞ ተጨማሪ ሆቢ መሆን የሚችል ሙያ ነው። ካላችሁ የሆቢዎች ውስጥ ክሮሼት ማድረግ ብትማሩ አሪፍ የሆነ ጊዜ ማሳለፊያ ይሆናችኋል። በተለይ ደግሞ አሁን ክረምት እንደመሆኑ መጠን ክረምታችሁን የሚሞቁ ነገሮችን መስራት በዛውም ትለማመዳላችሁ ማለት ነው። ሌላኛውና የማይጠበቀው ነገር ደግሞ የኪሮሽ ሙያ በመስራት ልብስ ብቻ አይደለም የምናተርፈው፣ የአእምሮ ጤናችንንም እናተርፋለን። ክሮሽ ከምንሰራቸው ፕሮዳክቶች በተጨማሪ የጭንቅላታችንን ጤና ላይ መጠበቅ የሚረዳ ነው። የተለያዩ መረጃዎች እንደሚያረጋግጡትኝም ከሆነ ስትረስን ለመቀነስ እንዲሁም ደግሞ ፋይን ሞተር ስኪልስን
እንዲነቃቁ ወይም ደግሞ ሰውነታችንን እንዲንቀሳቀስ በማድረግ ጥቅም ያለው ማለት ነው። ከዛ በተጨማሪም ደግሞ ብሬን ኤክሰርሳይዝ ነው። ምክንያቱም ስትረሳችንን ሪሊፍ የሚያደርግልን ስቲቾችን ደጋግመን በምንሰራበት ጊዜ ጭንቀታችንን እየቀነሰልን እንዲሄድ ያደርጋል። ብሬን ኤክሰርሳይዝ የሚሆንልን ስቲቾችን ካውንት እያደረግን የቆጠርን ነው የምንሰራው እና በዛም ሰዓት ብሬናችንን ኤክሰርሳይዝ እንድናደርግ ይረዳናል ማለት ነው። ከዛ በተጨማሪ አእምሯችንን፣ አይናችንን፣ እጃችንን አቀናጅተን ስለሆነ የምንሰራው ፋይን ሞተር ስኪልስ የምንላቸውን አሪፍ እንዲሆኑ ያደርግልናል። ኦኩፔሽናል ቴራፒ ይሰጣል ማለት ነው። የዛሬው ቪዲዮችን ይህንን ይመስል ነበረ። ስለ ክሮሼት ወይም ደግሞ ስለ ኪሮሽ ሙያ ሃይላይት አይተናል። በቀጣይ ቪዲዮ ደግሞ ስለ ክሮሼት ሙያ የሚያስፈልጉ ማቴሪያሎችን ማሳያችሁ ይሆናል። ሰብስክራይብ አድርጉ። ይህን ቪዲዮ ደግሞ ሊያስፈልጋቸው የሚችሉ ሰዎች ስላሉ ለሚያስፈልጓቸው ሰዎች እንዲደርስ ላይክ አድርጉልኝ። ይህን ኮርስ ላይ ደግሞ መሳተፍ የምትፈልጉ ሰዎች የኖቲፊኬሽን ምልክቷን ብትነኩ እኔ ማንኛውም ሰዓት ቪዲዮ በለቀኩኝ ሰዓት ቪዲዮ ይደርሳችኋል፣ ኖቲፊኬሽን ይደርሳችኋል ማለት ነው። ቀጣይ ለክሮሼት ወይም ደግሞ ለኪሮሽ ሙያ የሚጠቅሙ ማቴሪያሎችን አሳያችኋለሁ ማለት ነው። ሰብስክራይብ ማድረግ እንዳትረሱ ባይ